አሁን አብይ አህመድ የሚፎክረው ኢትዮጵያ ምናምን ምርጫ ምናምን የሚለው ቦልሽት ቦልሽት። ኢትዮጵያን አለሟት፣ ጎርጎራ ሰራውላት። ቦልሽት። ያንተ ልማት ምን ችግር አለ? ልማት እኮ አይደለም ሀገር እያፈረስ ሀገር ህዝብ አብሮ መኖር የማይችልበት ህዝብ በነፃነት የማይንቀሳቀስበት ሀገር አድርገ ሀገር ሰራው ፎዋት ጎርጎራ ይላል። አሁን ሰሞኑን እየሰማሁት ነበርና ጎርጎራ ዓለም ላይ ካለው እኔ እኮ ይሄ ኦዳሲቲ አብይ አህመድ ሂዝ ስቱፒድ እኮ እኔ ከዚህ እንደ አብይ አህመድ ስቱፒድ መሪ አይቻላል። አብይ አህመድ ዲዝኒ ወርልድ ዲዝኒላንድ መተህ ታውቃለህ? ሪዞርት አለ ጎርጎራን የሚያህል ሪዞርት ዓለም ላይ የለም ይላል። አሁን ከዚህ ሰውዬ ጋር ምንድን ነው ማውራት የሚቻል? አፍሪካ ውስጥ እኔ ኮቶት አሜሪካን ሀገር እግዚአብሔር ያሳያችሁ። እስኪ ፍሎሪዳ ዲዝኒ ወርልድ ሄዶ የሚያክስ ኮመንት አድርጉ። እዚህ አሜሪካን ሀገር ያላችሁ አሁን ፍሎሪዳ ያለውንና ጎርጎራ አንድ ጎጆ ቤት ሰርቶ ውሃ ዳር የሆነ መንገድ ሰርቶ ትናንሽ ጎጆ ቤት ሰርቶ አበባ ተክሎ ሪዞርት ዓለም ላይ ያለ ትልቅ ነው የሚል ሰው ጋራ እንዴት ነው አብሮ መኖር የሚቻል? እኔ አጋረንቲዩ ይሄ ሰውዬ በሽተኛ ነው። እስኪ ዲዝኒ ወርልድ እኔ ዛሬ 4 ዓመት ከኮሮና በፊት ሄጃለሁ። ፍሎሪዳ አንተ መሬቱ የተቀመጠበት መሬት ራሱ የተለየ ነው። ተውት። እዛ ቦታ ላይ ከዓለም ላይ የማይመጣ ሰው የለም። ይኸውላችሁ አፍሪካ ውስጥ ያሉ እንስሳዎች በሙሉ እዚህ መጥተዋል። ዙ እንትኑ ይሄ ምንድነው ፕሌይግራውንዱ እያንዳንዱ ይሄ ምንድነው ሆሊውድ ስቴሽኑ ምንድነው ምንድነው የሚባለው ስሙ ረሳሁት። እያንዳንዱ ነገር እዛ ፍሎሪዳ የተተከለው ዲዝኒ ወርልድ ላይ የተተከለው ነገር አፍሪካ ብሩ የወጣበትን ብር ማለት ነው። አፍሪካ ውስጥ ኢትዮጵያ አዲስ አበባን እንደገና አፍርሶ ይሰራታል። አዲስ አበባን አፍርሶ ይሰራታል። የኢትዮጵያ ምናልባትም የ10 ዓመት በጀት ይሆናል ዲዝኒ ወርልድ ብቻውን የተተከለበት ገንዘብ። ይህ ሰውዬ ጎርጎራ ከዓለም ላይ አንደኛ ነው እያለ ነው። ምንድን ነው የምትሉት? እስኪ ሞጊዳ ይግባን። ሞጊዳ ነገሩ ዲዝኒ ወርልድ እና ያውቀው ሰገጤ ነው። እኔ በሽተኛ ናቸው እነዚህ ባይዘው የብልጽግና ደጋፊዎች እና መሪያቸው ማለት ነው። እና ዓለም ላይ ካለ ሪዞርት አንደኛ ነው እያለ ነው። እና እኔ በቃ ይህ ሰውዬ ደግነቱ በአማርኛ ነው የሚያወራው፣ በእንግሊዝኛ እንኳን ያላወራ። እንግሊዝኛ አለመቻሉ አብይ አህመድ እኔ በጣም እግዚአብሔር የማመሰግነው አብይ አህመድ እንግሊዝኛ አለመቻሉ። እንግሊዝኛ ቢችል እንዴት እንደሚያጋልጠን አስባችሁታል? አብይ አህመድ እንግሊዝኛ ቢችል ኖሮ እስከዛሬ ዓለም ሞክ ያደረገን ነበር። ዓለም ይቀልድብን ነበር፣ ይጫወትብን ነበር። እንደዛ ያደረገን ነበር። ሆነስትሊ እንደዛ ያደረገን ነበር። እና እንኳንም እንግሊዝኛ አልቻለ ነው የሚለው ጥያቄው። አብይ እንግሊዝኛ ለመቻሉ ተመስገን ነው የሚለው። ለመሰላችሁ እንግሊዝኛ ችሎ በየጊዜው ቢቀባጥር ዓለም መሳቂያ ነበር የሚያደርገን ነው እያልኩ ያለሁት። ዓለም መሳቂያ ነበር የሚያደርገን እንኳንም ያልቻለ እንጂ እኔ መቻል ያለ መቻል አይደለም። እሱ አይደለም ጥያቄው። አብይ እንኳንም እንግሊዝኛ ያልቻለ ቢኮዝ አብይ በድፍረት ወጥቶ ለነጮቹ ለዓለም መንግስታት እንግዲህ አሁን ለምሳሌ ሪዞርት ጎርጎራ ዓለም ላይ ካሉ ሪዞርቶች አንደኛ ነው እኮ ነው ያለው። እኔ አጋራንቺዩ አፍሪካ ውስጥ ያሉ ሪዞርቶች የኢትዮጵያ ውስጥ ካሉ ሪዞርቶች 100% ይበልጣሉ። አፍሪካ ውስጥ ያሉ ሪዞርቶች ለውተውት ኤዥያ፣ አሜሪካ፣ ሌላ ቦታ ያሉትን ብራዚል ምናምን ያሉትን ተውትና ለነገሩ ደንቆሮ ካድሬዎች አሉት አብይ አህመድ። ደንቆሮ የፓርላማ ሰዎች አሉት፣ የብልጽግና ሰዎች አሉ። አጨበጨቡ። በቃ ይሄንን ሲል አብይ አጨበጨቡለት። ሪዞርት አንደኛ ነን ሲላቸው አጨበጨቡ።
ጎርጎራ ላይ ውሸቱ ነው። ይኸውልህ ይሄ መንግስት ምንድነው መንግስቱ ነው ኃይለ ሥላሴ ብቻ ከሁለት አንዳቸው ያሰሩት ፓርክ ነበረ። ያንን ፓርክ እያደሰው ነው። ኦኬ ሌላ ደግሞ ባለፈው ያሳያቸው ጎጆዎች ማለት ነው እሱ ያሰራው አይደለም። እኔ 3 ጊዜ ይጃለሁ ጎርጎራ እሱ ያሰራው አይደለም። የሆነች ማለት ፈረንጅ ባል ያላት እዛ ኢንቨስት ያደረገችዋለች ቢቹ ዳር ማለት ነው። ይሄ ሰውዬ ውሸቱ ምንም በቃ ሰው ያውቃል የሚያውቅ ሰው አለ እንኳን አይል። በጣም ውሸታም ነው። እነዛ ጎጆዎች ያየናቸው ቢቹ ዳር ያሉት የግለሰብ ኢንቨስትመንት ናቸው። እሱ ያሰራው ያ መንግስቱ ነው ብቻ ከሁለት አንዳቸው ኃይለ ሥላሴ ይሁን መንግስቱ ይሁን ያሰራው ሪዞርት ነበረ እዛ የመንግስት ሪዞርት ማለት ያንን እያደሰው ነው። ከዛ ውጪ ምንም እሱ ደግሞ ብዙ ቢግ ዲልም አይደለም። የሆነ ወደብ ነገር አለ ትንሽ ወደብ አለች እነዚህን ጣናነሽ ምናምን ፓርክ የሚያደርጉበት ማለት ነው። ከዛ ውጪ መናፈሻ ደግሞ አለ እዛ እንስሳቶች ምናምን ነገር በጣም ጉሬዛ ምናምን ነገር አሉ። ሌላ ግን ምንም አዲስ ነገር የለም። በጣም ውሸታም ነው። በጣም ከሚገባው በላይ እኔ በምን ጎርጎራን 3 ጊዜ አይቼዋለሁ ብያለሁ። እዚህ ሀገር ካሉት ሪዞርቶች ጋር ስታስተያየው እዚህ ግባ የሚባል አይደለም። ኢትዮጵያ ካሉት አሁን ቢሾፍቱ ይሄ እንትን ያለው ደብረ ዘይት ያለው ሪዞርት ምንድነው የሚባለው? የሆነ ሪዞርት አለ ቢሾፍቱ ነው። ቢሾፍቱ እሱ ሪዞርት አሁን 3 ጊዜ ይበልጣል ከጎርጎራ። ይሄን የሚናገረው አማሮቹን ለማታለል ነው። እንደዛ ይመስለኛል። ሰራውላችሁ ምናምን ለማለት ይመስለኛል እንጂ እዛ ጎርጎራ ላይ ያለው ነገር እዚህ ግባ የሚባል ነገር አለ። ግን ውሸቱ ምን ያህል ውሸታም እንደሆነ እንኳንም እንግሊዘኛ አልቻለ እንዳልከው ይሄ ሰውዬ ያዋርደን ነበር። በጣም ነበር ውርደት የሚስበው ወደ ሀገሪቷ። እንዲህ አይነት ወራዳ ቀፋፊ መሪ አስቀምጠህ እንዴት ነው የምትታገሰው? ማንም ይታገለው፣ ትግሉን ማበረታታት ነው። ቢያንስ እንኳን ውሸት ይቆምልናል። ከሱ ማይሻል ነገር ያለ አይመስለኝም። በዛ ላይ ጭራቅነቱ፣ ገዳይነቱ ገበሬን አስቦ ገበሬን ማሳው ድረስ እየሄደ ልጆቹን እየጨፈጨፈ ባለፈው ጎጃም ውስጥ አይተናል። ስንት ናቸው? 7 ልጆች ናቸው 8 ልጆች እንትን ከብት ምናምን የሚጠብቁ ልጆች ወስደው እንዴት እንደቆራረጧቸው። ደግሞ ያሰማራቸው ጭራቆች ከኢትዮጵያን የተገኙት እነዚህ ወይስ ከሌላ አገራትን የሰበሰባቸው? እንደዚህ አይነት ሰው ኢትዮጵያ ውስጥ ተፈጥሯል? እውነት እንደዚህ አይነት ጭካኔ ኢትዮጵያ ውስጥ ስነ ልቦና ያለው ጨካኞች ከየት ነው ያመጣቸው? እና የክፋት የመጥፎነት መጨረሻ ማየት ካለብህ ይሄን ሰውዬ ነው ማየት። ከዚህ ሰውዬ ምንም የማይሻል ነገር የለም። በእርግጥ ያሳስባል። አሁን ያለው ነገር ኢትዮጵያዊነት ወደ ዳር ተገፍቷል። ኢትዮጵያዊነት መሰደቢያ ሆኗል። ያሳዝናል። ግን እስኪ እሱን ደግሞ ለመታገል የሆነ ትንፋሽ ያስፈልገናል። ቢያንስ አሁን በሰዎች ሞት በምስኪኖች ሞት ማልቀሱ ይብቃል። ከሱ የተሻሉ ዲክታተሮች ይምጡ። ቢያንስ ደሃን የማይገሉ ደሃን እና ዘመነ ካሴ አይ ቲንክ ደሃን የመግደል እሳቤ ያላቸው ወይ ደግሞ ምስኪንን የመበለት ፍላጎት አላቸው ብዬ አላምንም። ስልጣን ሊፈልጉ ይችላሉ፣ ጎጥ ይዘው ሊመጡ ይችላሉ። ግን የተሻለ ትንሽ ሂዩማኒቲ ይኖራቸዋል ብዬ አስባለሁ። ስለዚህ ይህን አካል ማንም የሚታገለው ይህ ሰውዬ መልቀቅ ነው ያለበት።